ሰላም ቤተሰብ እንዴት ናችሁ? ዛሬ በቀላሉ ቨርቹዋል ካርድ የሚሰጥ አፕሊኬሽን አሳያችኋለሁ። አፕሊኬሽኑ ወዲያውኑ እንደተመዘገባችሁ 5 USDT ይሰጣችኋል። ይህ አፕሊኬሽን የሚሰጠውን ቨርቹዋል ካርድ ማንኛውንም ፔመንት ክፍያ ለመክፈል ያስችላችኋል። በዛሬው ቪዲዮ እንዴት እንደምትከፍቱ አሳያችኋለሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ወደ ቪዲዮ። መጀመሪያ ደረጃ አፕሊኬሽኑ ከሌላችሁ ፕሌይ ስቶር ጋር ገብታችሁ ሰርች ባሩ ላይ ሚፓል ብላችሁ ትጽፋላችሁ። ሚፓል ብላችሁ ሰርች ታደርጉና እዚህ ጋር ክሊክ ታደርጋላችሁ። ያው ለኔ ዳውንሎድ ስላደረኩት ከዚህ በፊት ዳውንሎድ ኦፕን የሚለው ይመጣል። ለእናንተ ግን ኢንስታል የሚለውን ተጭናችሁ ኦፕን ትሉታላችሁ ማለት ነው። እሺ እንዴት ክሬት እንደምታደርጉ ላሳያችሁ። ሬጂስተር ቱ ካርድ እንላለን። ከዛ ሾርት ከት እንዲመቸን ሾርት ከት እንዲመቸን እዚህ ጋር ኢሜይላችንን እናስቀምጣለን። እዚህ ጋር ኢሜይላችን ላይ ቬሪፊኬሽን ኮድ እንወስዳለን። እዚህ ጋር ኮፒ እናደርጋለን። ያው ከዚህ ጋር ኢሜይላችን አስገብተናል፣ ፓስወርዳችን አስገብተናል። እዚህ ጋር ቬሪፊኬሽን ኮድ ከኢሜይል የተላከውን አስገብተናል። ቀጣይ ሳይን አፕ ማድረግ ነው የሚጠበቅብን ማለት ነው። ሳይን አፕ ሬጂስተር አድርገናል። እንደምታዩት ሬጂስተር አድርገናል። ወደ ቀጣይ ስቴፕ እንሄዳለን። ያው ስለከፈትን ብቻ ያው 5 USDT ሰጥቶናል። እንደምታዩት በጣም ምርጥ እንትን ነው። ቨርቹዋል ካርድ የምታገኙበት አፕሊኬሽን ነው። ተጠቀሙበታላችሁ። ወደ ቀጣይ ስቴፕ እንሄዳለን። ወደ KYC አውተንቲኬሽን እንዴት አድርገን መሙላት እንዳለብን በዝርዝር አሳያችኋለሁኝ። እንሂድ። ከዛ ቬሪፋይ እናደርጋለን። ይሄንን ከዚህ ጋር ምንድነው ካንትሪ እናስገባለን። ከዛ ፈርስት ኔም አለ፣ ከዛ በኋላ ላስት ኔም አለ። ከዛ ካሉት ፓስፖርት፣ ድራይቪንግ ላይሰንስ አለ፣ ናሽናል አይዲ አለ። ከነዚህ ከሶስቱ ትመርጣላችሁ። እኔ ናሽናል አይዲ መርጫለሁ። ከዛ በኋላ ደግሞ አይዲ FCN ቁጥራችሁን ታስገባላችሁ። ከዛ ኮንቲኒው ትላላችሁ ማለት ነው። ወደ ቀጣይ ስቴፕ ሰብሚት ብሏል። ሌቭል 1 ቬሪፊኬሽን ጨርሰናል። ወደ ሌቭል 2 እንሄዳለን። ሌቭል 2 ያው እንደምታዩትኝ አምጥቶልኛል። ኔክስት ማለት ነው የሚጠበቅብኝ። ከዛ ወደ አፕላይ ካርድ ወደሚለው አግሪቱ ኮንቲኒው እንላለን። ኮንቲኒው። እዚህ ጋር ናሽናል አይዲ ይላል። ይሄንን ትመርጣላችሁ። ያላችሁን ፓስፖርትም ድራይቪንግ ላይሰንስም ካላችሁ የምትፈልጉትን ታስቀምጣላችሁ ማለት ነው። እዚህ ጋር ካንትሪ ትመርጣላችሁ። ኢትዮጵያ ታለች። ኢትዮጵያ እዚህ ጋር አለች። ኢትዮጵያን ሴሌክት እናደርጋለን። ቀጣይ ኮንቲኒው እንላለን። እዚህ ጋር ምንድነው ዶክመንታችንን እናስገባለን፣ የፓስፖርታችንን ማለት ነው። ይሄን አሁን ፍሮንት ኦፍ ዮር ዶክመንት ይላል። ይሄን እናስገባለን። እዚህ ጋር ክሊክ እናደርጋለን። ከዚህ ላይ ያው የፓስፖርቴን የፊት ለፊት ገጹን አስገብቻለሁ። ኮንቲኒው እላለሁ። አፕሎድ ዘ ባክ እያለኝ ነው። የኋለኛው ፓርት ደግሞ እንዳስገባ ጠይቆኛል። ከዛ በኋላ ፎቶ ኤንድ ቪዲዮ ላኩን አስገባሁኝ። ከዛ ቀጣይ ያው ሰብሚት ማድረግ ነው። ኮንፈርም እናደርጋለን። ቀጣይ ወደ ፌስ እንሄዳለን ማለት ነው። ኮንቲኒው አለ።
ኮንቲኒው እንላለን። አለው ዚስ ታይም እንላለን። ኦኬ እንደምታዩት ነው you have been verified ብሏል። እንደምታዩት ከዛ ወደ ቀጣይ እንሄዳለን። አሁን እንደምታዩትኝ KYC ሌቭል 2 ቬሪፊኬሽን ቬሪፋይ አድርጎልኛል። እንደምታዩትኝ ከላይ እዚህ ጋር ምንድነው እንዴት አድርጋችሁ ቶፕ አፕ እንደምታደርጉና እሱን ነገር እንዴት ላሳያችሁ አንዴ። እዚህ ጋር ሁለት እንትኖች አሉ፣ ዲፖዚት አድሬሶች አሉ፣ TRC 20 እና BIP 20 ማለት ነው። በሁለቱ ወደ ካርዳችሁ እንዴት አድርጋችሁ መላክ እንደምትችሉ አሳያችኋለሁኝ። ተከታተሉ። ከዚህ ጋር ላሳያችሁና BIP 20 ዲፖዚት አድሬሱን ማለት ነው ኮፒ ላድርግና ወደ በምትፈልጉት ኤክስቼንጅ ማለት ነው ባይናንስ፣ ባይቢት፣ ቢትጌት የተለያዩ ኤክስቼንጅ ሶፍትዌሮች ላይ ገብታችሁ የምትፈልጉትን ያህል ዶላር አስገብታችሁ ካርዱን መጠቀም ትችላላችሁ። እና ቀጣይ ወደ ቪዲዮ እንሂድ። እሺ ወደ ባይናንስ እንግባ። እዛ ወደ አሴት እንገባለን። እዛ ሴንድ ቱ እንላለን። ከዛ ዊዝድሮ ክሪፕቶ ብትላለች ክሊክ እናደርጋለን። ከዛ በምንድን ነው የምንልከው የሚለውን ነገር እናያለን። USDT ነው የምንልከው፣ ክሊክ እናደርጋለን። ከዛ ምን እናደርጋለን መጀመሪያ ዲፖዚት አድሬሱን ቤንኮችን እናስገባለን ማለት ነው እዚህ ጋር። ከዛ ምንድነው ኔትወርኩ ምንድነው ያመጣነው ምንድነው BSC እዚህ ጋር BEP 20 ነው እና እችን ክሊክ እናደርጋለን ማለት ነው። ከዛ ቀጣይ ምንድነው እኔ አሁን ለእናንተ ለማሳየት ያክል ነው እንጂ ዶላር ኖሮኝ አይደለም። እሺ ጋር ማክስ እንላለን። ከዛ እዚህ ጋር አስቀምጥ ዊዝድሮ ይላል። ዊዝድሮ ታደርጉታላችሁ ማለት ነው። ቀጥታ እኔ ብር ስለሌለኝ ነው እንጂ ቀጥታ ወደ አፕሊኬሽኑ ወደ ካርዱ ይገባላችኋል ብሩ ማለት ነው። ትልቁት ብር እዚህ ጋር ያለው ማለት ነው። ክሊክ አድርጋችሁ እዚህ ማክሲመም አሁን ከ$10 በላይ መላክ ስለማይቻል ነው። እና በዚህ መልኩ ከምትፈልጉት ኤክስቼንጅ ዶላር እየላካችሁ የምትፈልጉትን እቃ ማዘዝ ትችላላችሁ። ሁሉንም የኦንላይን ክፍያዎችን ይሰራል። ሞክሬበታለሁ፣ ተጠቀሙበት። ይህ እድል ለተወሰነ ጊዜ ብቻ ስለሆነ አሁኑኑ ተጠቀሙበት። የመመዝገቢያ ሊንኩን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። ቪዲዮ ከተመቻችሁ ላይክ አድርጉት። ለሌሎች እንዲደርስ ሼር አድርጉ። ለተጨማሪ የቴክ መረጃዎች ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።